ክብራንና ክብራት እንደምንውላችኋል። ለክርስትና እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ እያልን ወደ ዕለቱ መረጃዎች እናልፋለን። በቅድሚያም ዋና ዋና ወሬዎችን እንሆ። የከተራ በዓል ያለ ባንዲራው ተከበረ። ሴት መነኩሳት ለጠላት ይሰልሉ ነበር ተባለ። ፕሬዝዳንት ትራምፕ በኔቶ ላይ ክህደት ፈጽመዋል ተባለ። ወደ ዝርዝር መረጃዎች እናልፋለን። ትራምፕ በኔቶ ላይ ክህደትን ፈጽመዋል ተባለ። ያልተገባ ፉክክር ውስጥ የገቡት ትራምፕ ከየትኛውም መሪ በላይ ዓለምን ለኑሮ የማትመች እያደረጓትም ነው ተብሏል። አሜሪካና የአውሮፓ ህብረት ፍጥጫ ተባብሶ ቀጥሏል። ዶናልድ ትራምፕ ግሪንላንድን ለአሜሪካ አሳልፈው እንዲሰጡ በዴንማርክና በአውሮፓ ላይ የተጽዕኖ እጃቸውን ማሳረፍ ጀምረዋል። ይህም የአሜሪካን ብርቱ ክንድ ተመክተው በሰመመን ውስጥ የባጁት በአጋር የአውሮፓ ህብረት ሀገራት ዘንድ ወዳጅ ላይ እንደተፈጸመ አሳዛኝ ክህደት ተቆጥሯል። ባልተለመደ መንገድ ምዕራባውያን ወዳጅ ሀገራትን ማስጨነቅ የጀመሩት ትራምፕ የሚመሯትን ሀገራቸውን ብሔራዊ ጥቅም ባለመረዳት አደገኛውን መንገድ መምረጣቸውን የሚያትተው የዘ ቴሌግራፍ ዘገባ ትራምፕ ዓለምን ወደ አለመረጋጋት እየነዷት ነው ብለዋል። በኢኮኖሚያዊ ምክንያት በአጋር ሀገራት መካከል አለመግባባት ሊፈጠር ይችላል። ይህ የሚጠበቅ ነው። በንግድ ፖሊሲያቸው ምክንያት አገራቱ የተለያየ አቋም አንጸባረቃቸው አሊያም በቀረጥ ምክንያት የተለያየ አቋም ሊያራምዱ ይችላሉ። ነገር ግን ልዩነቶቻቸውን ወደ ጎንትተው በሚያስተሳስሯቸው ዘላቂ የጋራ ጥቅሞች ላይ አብረው ይሰራሉ። የጋራ ደህንነታቸውን በትብብር ያስጠብቃሉ። ትራምፕ ግን ይህንን የዲፕሎማሲ ቅኝት አፍርሰው አክሳሪ መንገድ መምረጣቸው በግላጭ እየታየ ነው የሚሉ አስተያየቶችም ከወደ አውሮፓ በርከት ብለው እየተደመጡ ነው። በዚህ ሰዓት የአውሮፓ ህብረት አባል ሀገራት ከትራምፕ አስተዳደር የሚቃጣውን ወታደራዊ እርምጃ አስቀድመው ለመከላከል ወታደሮቻቸውን በግሪንላንድ ደሴት ካሰፈሩ ቀናት ተቆጥረዋል። አባል ሀገራቱ በውጭጭ የላኳቸው ወታደሮችም ትራምፕ አይናቸውን በጣሉበት በግሪንላንድ ደሴት ላይ ወታደራዊ ልምምድ መጀመራቸው እየተዘገበ ነው። ከሀገራቱ መካከል አንዷ የሆነችው እንግሊዝ ኔቶ ያለ ትራምፕ እገዛ እንዴት ግሪንላንድን ከወረራ መከላከል እንደሚችል ያለመ ልምምድ መሆኑን አሳውቃለች። ግሪንላንድን የመጠቅለል ፍላጎታቸው እንዳያሳኩ ደንቃራ በሆኑባቸው አውሮፓ ሀገራት ላይ ፕሬዝዳንት ትራምፕ ተጨማሪ 10% የታክስ ቀረጥ እንደሚጥሉም አሳውቀዋል። ፕሬዝዳንት ትራምፕ እንደተለመደው ወደ ቀረጥ ጦርነት ፊታቸውን አዙረዋል። ቀረጡ በዋናነት ግሪንላንድን በመከላከል ከዴንማርክ ጎን በቀዳሚነት የተሰለፈችውን ታላቅ ብሪታንያን ለመጉዳት ያለመ መሆኑ እየተነገረ ነው። ምንም እንኳን በገለልተኛ ወገን የተረጋገጠ ማብራሪያ ባይሰጥበትም ትራምፕ በማን አለብኝነት የአሜሪካን ሰንደቅ ዓላማ በግሪንላንድ ደሴት ላይ የሚተክሉ ከሆነ የዓለም ካርታ ይቀየራል እየተባለ ነው። ትራምፕ እንደሚሉት ደሴቱ በቻይና ሊያም በራሽያ እጅ የሚገባ ከሆነ ስጋቱ ለአሜሪካ ግልጽ ነው የሚለው የዘ ቴሌግራፍ ዘገባ ግሪንላንድን ከሌሎች ሀገራት ወረራ ለመከላከል ሌሎች መንገዶች አሉ ይላል። አውሮፓ ሀገራት ራሳችንን የምናዘጋጅበት ጊዜው አሁን ነው፣ የኔቶ ቀይ መስመር አይታለፍም እያሉ ነው። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ። መነኮሳቱ ለጠላት በመሰለል ወንጀል ተወነጀሉ። በስዊድን ነዋሪ የሆኑት ቤላሩሳውያን መነኮሳት የተወነጀሉት ለሩሲያ መንግስት በመሰለል ነው። በዜግነት ቤላሩሳውያን የሆኑት እነዚህ መነኮሳት የሩሲያ ዩክሬን ጦርነት ከመፈንዳቱ አስቀድመው ወደ ስዊድን ማቅናታቸው ተነግረዋል። አፍቃሪ ፑቲን ናቸው የተባለላቸው እነዚህ መነኮሳት ለሩሲያ መንግስት በፕሮፓጋንዳ መሳሪያነት የሚያገለግሉ መገናኛ ብዙሃንን በገንዘባቸው ይደግፉ ነበር ተብሏል። ኖርዌይን መንግስትና አውሮፓን ለዓመታት ሲሰልሉ ነበር ተብሏል። መነኩሳቱ የሩሲያን መስፋፋት ይደግፋሉ፣ ጦርነቱ እንዲፋፋም ይሰራሉ የሚል ውንጀላ ያጋለጣቸው ዜድ የተሰኘ ሚስጥራዊና ከሩሲያ መንግስት ጋር የተገናኘ አርማ በፍተሻ የተገኘባቸው መሆኑ ነው። የከተራ በዓል ያለ ባንዲራው ተከበረ። አስቀድሞ በአቡነ ሳሪዮስ በኩል ኮከብ የሌለውን ባንዲራ መያዝ አይቻልም ሲል በሰጠው መግለጫ ሲኖዶሱ አቋሙን መግለጹ ይታወሳል። በከተራ በዓል ላይም የጸጥታ አካላት በተለያዩ አዲስ አበባ አካባቢዎች ክትትልና ቁጥጥር ሲያደርጉ ተስተውለዋል። ለወትሮ በአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ አሸብርቀው ይታዩ የነበሩት የአዲስ አበባ ጎዳናዎች ክልከላውን ተከትሎ ደብዝዘው ውለዋል። ያም ሆኖ ግን ታቦታቱን ወደ ማደሪያቸው በአጀብ የማድረሱ ተግባር ዘንድሮም አልተስተጓጎለም። በተለያዩ አካባቢዎች የከተራ በዓል ተከብሮ የዋለ ሲሆን በተለየ መንገድ ከጥምቀት በዓል ጋር ስሟን ያስተሳሰረችው ጎንደርም የከተራ በዓልን በድምቀት አክብራ ውላለች። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።